እሺ እንዴት ናችሁ? ባለፈው ፓርት 1 እና ፓርት 2 አይተናል። ዛሬ ደግሞ ፓርት 3 እናያለን። ከዛው የቀጠለ እዚህ ጋር የምታዩቸውን 8ኛውን፣ 9ኛውን እና 10ኛውን ጥያቄ እንሰራለን። ስለዚህ እናንተም በደንብ ተለማመዱ። ቀስ ብዬ ነው የማሳያችሁ። እሺ እንደምታዩቸው ቁጥር 22 ሲደመር 22 ሲቀነስ 33 ሲቀነስ 11 ሲደመር 55 ሲደመር 22 ሲደመር 55 ሲቀነስ 55 እንደዚህ ስለሆነ ይህንን ደግሞ በአባከስ እንዴት እንደምንሰራ እናያለን። የመጀመሪያው 22 ሲደመር 22 ተመልከቱ። 22 ሲደመር 22 ከዛ ሲቀነስ 33 ከዛ ሲቀነስ 11 ከዛ ሲደመር 55 ከዛ ሲደመር 22 ከዛ ሲደመር 22 ከዛ ሲቀነስ 55 ስለዚህ ስንት ይመጣል? 44 ይመጣል ማለት ነው። ሶ እናንተም እንደዚህ እያደረጋችሁ ሞክሩት ማለት ነው። ከዚህ በኋላ እባክሽን ዜሮ ላይ አድርግና 9ኛውን ጥያቄ እቀጥላለሁ። 9ኛው ጥያቄ ደግሞ እንደምትመለከቱት 14 ሲደመር 15 ሲቀነስ 22 ሲቀነስ 2 ሲቀነስ 5 ሲደመር 55 ሲደመር 1 ሲደመር 1 ስለዚህ እሰራለሁ። የመጀመሪያው 14 ሲደመር 15 እጄን አጠቃቀም እያያችሁ እንደገና ሲቀነስ 22 ሲቀነስ 22 እንደገና ሲቀነስ 2 እንደገና ሲቀነስ 5 እንደገና ሲደመር 55 እጅን አጠቃቀም እያያችሁ ሲደመር 1 ሲደመር 1 ስለዚህ መጨረሻ ላይ ስንት ይመጣል ማለት ነው? 50 55 56 57 57 ይመጣል ማለት ነው። አሁን ደግሞ አባክስን ዜሮ ላይ አድርግና እቀጥላለሁ። የመጨረሻው የ10ኛው ጥያቄ 12 ሲደመር 12 ሲቀነስ 14 62 ሲቀነስ 51 ሲቀነስ 11 ሲደመር 22 ሲቀነስ 11 የእጅን አጠቃቀም በደንብ እያያችሁ 12 እንደገና ሲደመር 12 ሲደመር 12 ሲቀነስ 14 ሲቀነስ 14 ሲደመር 62 62 ሲቀነስ 51 ሲቀነስ 51 ሲቀነስ 11 ሲቀነስ 11 ሲደመር 22 ሲቀነስ 11 ሲቀነስ 11 መጨረሻ ላይ 21 ይመጣል ማለት ነው። ስለዚህ እንደዚህ እያደረጋችሁ በደንብ ተለማመዱት። ቀጣይ ደግሞ 3 ዲጂትን እናያለን ማለት ነው። 2 ዲጂትን ጨርሰናል። አመሰግናለሁ።